እኔ ተማሪ ያለው አልহামዱሊላህ I was a brilliant student ምርጥ ተማሪ ነበር እና ወደፊት ሰው ሶስት ነገሮችን የመሆን አላማ ነበርኝ ስንት ነገር ሶስቴትን መድረክ ላይ ተናግሬ አላቅም ድንገራችሁ ለእናንተ እንደው ከጠገናችሁ ብዬ ነው የወደቃችሁ ተማሪዎች እዚህ ካላችሁ 12ኛ ክፍል ከእንደገና ፈተና የሚጠብቃችሁ ገና ካሁኑ ቴረር ያዛችሁ ካላችሁ ፈታ እንዲያረጋችሁ ብዬ ነው የምነግራችሁ አንደኛ መሆን ፈልገው የነበረው ምን እንደሆነ ታውቃላችሁ በትምህርቴ ከተሳካልኝ የመጀመሪያ I want to be an ambassador of Ethiopia የኢትዮጵያ አምባሳደር መሆን ፈልጋለሁ ሌላ ሀገር ሲሄድ ማለት ኢትዮጵያን የጥሩ አድርጎ የሚወክል የኢትዮጵያን ባህል ቋንቋ ሃይማኖት ስርዓት የኢትዮጵያን ፖለቲክስ ጥሩ አድርጎ ማስተዋወቅ የሚችል አምባሳደር የመሆን ራዕይ ነበረኝ ተማሪ ያለው አንድ ሁለተኛ እኔ እንትን ወዳለሁ ይገርማል ናሽናል ሴኩሪቲ ኢንተለጀንስ ሰርቪስ ይሄ ብሔራዊ ደህንነት ጥበቃ ሀገር በሰላም ውላ ማደር ህዝብ በደህንነቱ ተጠብቆ በሰላም ወጥቶ መግባት ከልጅነት ጀምሮ ያስደስተኛል ለምን እንደሆነ አላውቅም ውስጤ ነው ያለው እና ህፃን ያለው ፊልም ሳይ አስተግፍሩላህ ላዚም ለማንኛውም ፊልም ሳይ የማያቸው ፊልሞች ራሱ በጣም የሚያስደስቱኝ ኢንተለጀንስ ሴኩሪቲ ሰርቪስ ላይ ያለ በጣም የሚገርም የሆነ ኤጀንት የሆነ ሀገሪቷን ሲጠብቅ ምናምን ደህንነት ቢሮ በቃ ይመቸኛል የደህንነት ቢሮ ሄጄ አላውቅም ራሱ ግን በቃ በሄድ ራሱ ወንበሩ ሳይው ራሱ ይመቸኛል ደህንነት ይሰማኛል እዚህ ውስጥ ደህንነቶች ካላችሁ ይሰማኛል እሺ ሰዓት ግን ወሰድኩባችሁ በአላህ ምን ያልኩ ነበር ስለ ደህንነት ያለው እና ኢንተለጀንስ ሴኩሪቲ ሰርቪስ መሆን ፈልግ ነበር ሶስተኛ ምኞቴ የነበረው I want to be one of the most powerful influential politician not only in Ethiopia but all over the world ኢትዮጵያ ያፈራችው ብሩህ ሐሳብ ያለው ገዢ ሐሳብ ያለው ህዝብን መሰረት ያደረገ የኢትዮጵያን ፖለቲካ ኢኮኖሚ ማስጠበቅ የሚችል ምርጥ ኢንተርናሽናል ፖለቲከኛ የመሆን ፍላጎት ነበረኝ ግን ይገርማል ህይወት አንድ ቀን መጣ ወደኔ መጣና ማላቀው ቦታ ወሰደኝ ጀማላቀው ቦታ አንተ በራስህ እቅድ ሁሌ እንደማትኖር ልነግርህ ነው ይሄን ሁሉ መሆን የምችልበት ካፓቢሊቲው ነበረኝ አላህ ሰጥቶኝ ነበር አሁን ያልኳችሁ ሶስቱንም ነገር የመሆን አቅሙ ነበረኝ ዲፕ ዳውን ኢንሳይድ ፍላጎቱ አለኝ ነገ ተነስቼ መሆን ብፈልግ መሆን የምችለው ነገር ነው ግን የሚገርም ነገር እኔ መሆን ስለምችል አቅሙ ስላለኝ አላህ ግን አልፈለገው አላህ የራሱ መንገድ ነበረው በሌላ መንገድ ውስጥ ወሰደኝ ህይወት ሌላ መንገድ ወሰደችኝ የት ወሰደች አትለኝም አንድም ቀንም አስቤው አላቅም ስሜ ኻሊድ ይሆናል ብዬ ከማን ከስሜ ነው የጀመረው ነው ስሜን ነው መቀየረው ልቤን ነው የቀየረው ላ ኢላሃ ኢላላህ ሙሐመድ ረሱሉላህ የሚል ሜሴጅ ያለው ልብ ይሆናል አእምሮዬን ነው የቀየረው ሁሉ ነገሬን 360 ዲግሪ ነው የተቀየረው እኔም አስበው ሌላ መማረው ሌላ ሳሊህን ምን እንዳሉ ታውቃላችሁ ሳሊህ ወኩንተ ፊና መርጁዓን አሉት ህዝቦቹ እኛኮ በጣም የምንጠብቅ ተስፋ የምናደርግብህ ሰው ነበር አሉ እውነቴን ነው የምነግራችሁ ከቤተሰቤ በጣም ተስፋ የሚያደርጉብኝ ብዙ ሰዎች ነበሩ ኻሊድ ትልቅ ደረጃ ይደርሳል የሚያስተምሩ መምህራኖች ትልቅ ደረጃ እናየዋለን ብለው ይጠብቁ ነበር በእነሱ በሚያስቡት ትልቅ ማለት ነው በትምህርታቸው ውስጥ ገባ ግን ህይወት ሌላ ወሰደች እና የሚገርም ነገር የቁርአን ተማሪ አረገች አላህ የቁርአን ተማሪ ሆናል የቁርአን ተማሪ ብቻ አይደለም የቁርአን አገልጋይ ሆናል የቁርአን አገልጋይ የነብዩ ሰለላሁ ዐለይሂ ወሰለም መንገድን አገልጋይ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት አገልጋይ የሚገርመው ነገር እንገራችሁ ህይወት የት እንደወሰዳችሁ ያው አዳማ ነው ያለሁት ተጋውተናል የእናንተ አገልጋይ ያደረገኝ አላህ እናንተን እንዳገለግላል አሁን በሚሊዮን የሚቆጠሩ ሙስሊም ወንድሞቻችን እህቶቻችን በዚህ ሀገር ላይ ያሉ በሚሊዮን የሚቆጠሩ ሀገር ውስጥም ከሀገር ውጭም ያሉ በእድሜ የሚመስሉኝ ቢያንስ በእድሜ የሚመስሉኝ ወጣቶች ሲያዩ ኻሊድን ምን ይላሉ ኢንስፓየር ይሆናሉ ቁርአንን እንደዚህ ማወቅ ፈልጋለሁ ከቁርአን ጋር መኖር ፈልጋለሁ የሆነ ሐሳብ እናንተ አሁን እዚህ በሽት ተቆጠራላችሁ ቢያንስ 2000 ትሆናላችሁ ቤት ስትሄዱ የሆነ ኻሊድ የሚባል ሰው ጭንቅላታችሁ ውስጥ አለ ቁርአን የሆነ አያ ወዐለመ አደም አስማ ኩል አላ አምራችሁ ሰር ኢንስፓይሬሽን ማለት ያ ነው والله መኖር ማለት ይሄ ነው ሌላ አይደለም እና አላህ እኔ በዚህ ቃል እንገራችሁ ሰርፕራይዝ ታውቃላችሁ ሰርፕራይዝ ተደርጋችሁ ታውቃላችሁ ሰርፕራይዝ አላህ እኔን ሰርፕራይዝ ነው ያደረገኝ በህይወቴ ውስጥ የቁርአን ተማሪ አድርጎ ሸሃዳ ሰጥቶ የኡማ አገልጋይ አድርጎ ሰርፕራይዝ አደረገኝ የኔ ሐሳብ እኮ ሌላ ነው አረ አላህ ሰርፕራይዝ ያርጋችሁ አላህ ሰርፕራይዝ ያርጋችሁ
ህይወት የራሷ ካልኩሌሽን አላት። አላህ ራሱ የቀረጸልን ካልኩሌሽን አለ። አሁን እኔ የምፈልገው መሰለ የወደቃችሁ ተማሪዎች ግቡና እቤት በሚዲያ የምታደምጡኝ አሁን እዚህ ያላችሁ እቤት ግቡና እኔ ደከምኩ ለፋውኝ ያ ረብ። አንዳንዶቻችሁም አልለፋችሁም አልደከማችሁም አውቃለሁ ተወሱ። ግን በቃ ወደኩኝ አደም ወድቋል ጌታዬ ሆይ ወደኩኝ። እኔም ልጅ እንደምታየው በእኔ እቅድና አሰራር ኖሬያለሁ እስከ ዛሬ። አሁን ያንተ እቅድ ያንተ አሰራር በእኔ ህይወት ውስጥ ይምጣ በሉት። አንተ በምትፈልገው መንገድ እኔ መኖር እፈልጋለሁ። መንገዱን አሳዩኝ በሉት። እና ጠዋት ተነስተ መንገዱ ይመጣል ማለት አይደለም። እንደዛ አይደለም ሐቢቢ። ሩሚ ምን ይላል? when you are on the road itself appears ይላል። መንገዱ ላይ ስትሆን